ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኛል። ሰላም እንዴት ናችሁ? ውድ ቻናል የቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መተናል። ጉድ አይዲያ የሚባለው ሰውዬ የኦርቶዶክስ እምነት ተከታይ ነበረ። አሁን ግን እምነቱን ቀይሮ ወደ እስልምና መጥቷል። ማሻአላህ ብለናል። እሱ የተናገራትን በጣም አስገራሚ የሆነች ንግግርን ጨምረን ሙሉውን እንስማው። ሙሉውን ብንሰማው ደስ የሚል ይመስለኛል። ጉድ አይዲያ የሚባለው ንጽጽር ይሰራ ነበር። ሙስሊም ሆነ የተባለው መሰለኝ ሼር ተደርጎልኝ ነው የመጣሁት። እኔም ላወራ ስለምፈልግ በስርዓት አውሩ። እሱ ነው አይደል? ባልተሳሳት ጉድ አይዲያ እኔ ነኝ። ጉድ አይዲያ እኔ ነኝ። አንተ እዚህ ቲክቶክ ንጽጽር ሳትጀምር እኔ ንጽጽር ከፍቼ እስልምና ላይ በጣም የማይገቡ ነገሮችን አደርግ ነበረ፣ እናገር ነበረና አሁን ከዛ ተመልሼ እስልምና ተቀብያለሁ። ምናልባት አንዴ እንተዋወቃለን የሆነ ታይም ላይ መጣህ አይ ቲንክ ከነ መዝሙር ያሬድ ጋር እየተነጋገርኩ እንዳለ እያለ ስለ ውግዘት እያወራው እያለ መጣ ነበረ። ይላል አስታውሳለሁ። ለማንኛውም የፈለከውን ነገር በስነ ስርዓት ዲስከሽን ማድረግ ይችላል። ችግር የለውም ጋይስ። ወደ ውይይት አክቹአሊ ክሊር አውት ለማድረግ ይላልስ አንዴ ኢምፐርሰን አንተዋወቅም ጓደኛ ምናምን ስላሉ ይደበረ አላቀም ምን አይነት ምን እንደምሰራም ማቀው ነገር የለም። እስልምና ላይ ያለህንም ዕውቀት አላቅም፣ ክርስትና ላይ ያለህንም ዕውቀት አላቅም። ግን ቪዲዮ ደርሶኛል። ፈቃደኛ ከሆንክ ቪዲዮ ላይም ማውራት እንችላለን። ማለት ምንም ችግር የለውም። የተቀበልኩበት እኔንም አታክ ያደረግባትም አለች ያነሳኸው እኔንም ኤኒዌይስ ብቻ ጨርሱና ከኔ ጋር እናወራለን። ችግር የለውም። ከነማማር ጋር ጥሩ አውርተናል። አሁን ካንተ ጋር ማውራት እንችላለን። ችግር የለውም። እኔ ላመንኩበት ለሄድኩበት ነገር አላፍርበትም። ወደ ተሻለ ነው የሄድኩት። ባይዘው ወደ ተሻለ ሄጃለሁ። ሶ መነጋገር እንችላለን። ስሜ መሐመድ ይባላል። መሐመድ ብለህ ትጠራኛለህ ማለት ነው። ስሜ ማን ነው አልኩ? መልካም መሐመድ ብለኛል። እንቀጥላለን። ከነማማር ጋር ተጨርሳችሁ ስሜ ነው። እሺ መሐመድ ብለህ እየጠራኸኝ ታናግረኛለህ በስነ ስርዓት ማለት። ስለዚህ ግን ሳወራ ካሁን በኋላ እንደ እስልምና ነው ማወራ። አንተም ደግሞ እኔን እንደ ክርስቲያን ነው የምታወራኝ። በጣም ደስ ይለኛል። ችግር የለውም።